ዘፈን መስማት ኃጢአት ነው አይደለም? አዎ። በተለይ በሰሞኑ ደግሞ ከቴዲ አፍሮ ሙዚቃ ጋር ተያይዞ አብዛኞቹ ሰዎች እጅግ በጣም የቆየ ጥያቄ ቢሆንም እንኳን እንደ አዲስ ደግሞ እየጠየቁት ነው። እኔ እንኳን በተለይ ደግሞ አንዳንድ የቤተክርስቲያናችን መምህራን የቤተክርስቲያናችንን መከራ ከሚሸፍንና ከሚደብቅ ጆሮ ከሚያደነቁርና ጆሮ ከሚያበላሸው የመናፍቃን ሙዚቃ ይልቅ የቴዲ አፍሮ ሙዚቃ ስለ ሀገር፣ ስለ ወገን፣ ስለ ሃይማኖት ስለሆነ እጅግ በጣም ይሻላል ብለው በሰጡት አስተያየት ምክንያት እጅግ በጣም ዘፈን ኃጢአት ነው አይደለም መነጋገሪያ ሆኗል። የቤተ ክርስቲያናችን መምህር ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደዚህ ብለው ተናግረው ነበር። ከዛ በፊት ግን አዎ ጆሮአችሁን ለእግዚአብሔር ብቻ ክፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ የተከፈቱ ይሆናሉ ነው የተባልነው። እንግዲህ ወገኖች እየመረረንም ቢሆን ልንውጥ የሚገባ ሐቅ አለ። እርሱም ምንድነው? ሐዋርያት በዲድስቅልያ መጽሐፍ በ27ኛው አንቀጽ ዘፈን ኃጢአት ነው ብለዋል። ክርስቲያን ሁሉ እንኳን ዘፈን መስማትና ማዳመጥ መዝፈን ቀርቶ ተውኔት ያለበት ቦታ ሁሉ ዘፈን ያለበት ቦታ ሁሉ አይድረስ፣ ያን ካደረገ ከቤተ ክርስቲያን ይለይ ይላሉ። ስለዚህ ጠቅለል ስናደርገው ሐዋርያት በዲድስቅልያ መጽሐፋቸው ዘፈን ኃጢአት ነው ካሉ የቴዲ አፍሮንም ዘፈን ይጨምራል ማለት ነው። አንዳንድ መምህራን ብድግ ብለው ወይም መናፍቃንን ፕሮቴስታንትን ለማበሳጨት ብለው ወይም ደግሞ ለሌላ ዓላማ ሊሆን ይችላል ከፕሮቴስታንቶች ሙዚቃ ይልቅ ከመናፍቃን ሙዚቃ ይልቅ የቴዲ አፍሮ ሙዚቃ ይሻላል ስላሉ ትክክል ነው፣ ሙዚቃ ማዳመጥ አለብን ማለት አይደለም። በነገራችን ላይ በዚህ ዓለም ላይ ተቀምጠን የፕሮቴስታንቶች ዘፈን ወይም ደግሞ ሙዚቃ መዝሙር የሚመስለን ሰዎችም ልንኖር እንችላለን። የእነሱ ደግሞ መዝሙር ሳይሆን ዘፈን እንደሆነ ማወቅና መረዳት ያስፈልጋል። እንዲያውም እዚህ ላይ እየመረረንም ቢሆን ልንወጥ የሚገባ አንድ ሐቅ ልንገራችሁ። ዘፈን መስማት፣ ዘፈን ማዳመጥ፣ ዘፈን መስፈን ኃጢአት ሊሆን ይችላል፣ በንስሐ ሊታጠብ ይችላል። የፕሮቴስታንቶችን ሙዚቃ መስማት መዝሙር የሚመስል የፕሮቴስታንቶችን ሙዚቃ መስማት ግን መዝሙር ነው ብሎ ተቀብሎ የነሱን ሙዚቃ መስማት ግን ክህደት እንደሆነ ማሰብ ያስፈልጋል። ምክንያቱም በመዝሙራቸው አስተምህሯቸውን ስለሚገልጹ ማለት ነው። እነሱ ስለ ኢየሱስ የሚያስተምሩት አስተምህሮና እኛ ስለ ጌታችንና ስለ አምላካችን ስለ መድኃኔዓለም ስለ ኢየሱስ ክርስቶስ የምናምነው የምንቀበለውና የምናስተምረው አስተምህሮ ፈጽሞ ስለማይገናኝ ማለት ነው። እንግዲህ እኔ ታውቃላችሁ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው እንደዚህ አይነት ቪዲዮ ስሰራ። ነገር ግን ነገረ ክርስቶስን፣ ነገረ ቅዱሳንን፣ ነገረ ማርያምን ሲያስተምር በነበረ አንደበታችሁ መምህራን ከመናፍቃን ሙዚቃ የቴዲ አፍሮ ሙዚቃ ይሻላል ማለታችሁ ስህተት ነው ብዬ አስባለሁ። እውነቴን ነው። የቤተ ክርስቲያን መምህራን የምትናገሩት ነገር ላይ በጣም መቆጠብና ጥንቃቄ ያስፈልጋል። ምክንያቱም ሰበብ የሚፈልግ ወጣት ስለሆነ ያለ ወደ ኃጢአት ለመነዳትና ለመመራት ከአባቶች ትንሽ ምክንያት ነው የሚፈልገው። እኔ ለምሳሌ በቀደመ ሕይወቴ ዘፈን ሙዚቃ አዳምጥ ነበረ። ኃጢአት መሆኑን ካወቅኩኝ በኋላ ኃጢአት ነው ብዬ ተናገርኩኝ አይደለ? ኃጢአት መሆኑንም አወቅኩ፣ ተረዳሁ። አሁን ከዚህ በኋላ ባለው ሕይወቴም የኃጢአት ሥጋ ነውና የለበስኩኝ አንድ ጎበዝ ዘፋኝ ተነስቶ ስለ ሀገሬ፣ ስለ ሃይማኖቴ፣ ስለ ወግ፣ ስለ ባህሌ ቢዘፍን ያንን ሙዚቃ ሃይማኖቴን ስለነካ ወግ ባህሌን ስለነካ ወይም ደግሞ ስለደገፈልኝ መደገፍ አለብኝ ማለት ነው? በፍጹም ትልቅ ስተት ነው። ዘፈን ዘፈን ነው፣ ሙዚቃ ሙዚቃ ነው። ዘፈን ሙዚቃ ደግሞ ኃጢአት ነው ተብሎ ተነግሮናል። እሺ የኔ ወሬ ይቆይና ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ዘፈን ኃጢአት ነው አይደለም ተብለው ተጠይቀው የመለሱትን መልስ እንመልከት እስኪ። ይህ አሁን የመቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም። ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርም ታገኘዋል የሚል አባት ባጌ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስ አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግሥተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። ጆሮአችሁን አታባክኑት። በሞቴ ባይረባ ነገር አትስሙበት። ዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል። ኃጢአት ነው ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው
እንደው ከዚያ በታች ግን ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። ዘፈን የአጋንንት ማህሌት ነው የሚለው መስፈን ፈጽሞ አይቻልም። እንግዲህ እንደሰማችሁት ነው፣ የማያዳግም መልስ መልሰዋል ብዬ አስባለሁ አባታችን። ይሄ ቪዲዮ ለሁሉም ሰው ይጠቅማልና በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱት። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።